መድ ለኤርትራው ጦርነት ዝግጅት ኮማንድ ፖስት አቋቋሙ። ይህ ኮማንድ ፖስት የጸጥታ ኃይሎችን የማቀናጀት ኃላፊነት ተጥሎበታል። ከኤርትራ ጋር የተገባውን ውጥረት ተከትሎ ኮማንድ ፖስቱ በሀገሪቱ ያሉ የጸጥታ አካላትን ያደራጃል ተብሎ ተጠብቋል። የተቋቋመው ኮማንድ ፖስት የፌዴራል መከላከያ እንዲሁም የፌዴራል ፖሊስን ያቀናጀ እንደሆነም ተነግሮለታል። እንደ አፍሪካን ኢንተለጀንስ ዘገባ የኢትዮጵያ መከላከያ ሰራዊት የማደራጀትና የማዘመን ስራዎችም ቀጥሏል። የኢትዮጵያ መንግስት ተቋቁሟል ስለተባለው ኮማንድ ፖስት የተናገረው ነገር የለም። ይሁንና መከላከያ ሰራዊቱ ባለፉት ጥቂት ዓመታት ከፍተኛ የማዘመን ስራዎች የተሰሩ ሲሆን ከነዚህ መካከልም የዘመናዊ ቴክኖሎጂን የጦሩ ዋነኛ ግብዓት እንዲሆን ተደርጓል። ሀገሪቱ ከውጭ ከምትገዛቸው የጦር መሳሪያዎች ባሻገር ተተኳሾችን በሀገር ውስጥ ማምረት የተቻለ ሲሆን ከፍተኛ ውድመት ማድረስ የሚችሉ የአጥፍቶ ጠፊ ከመካዚ ድሮኖች ኢትዮጵያ ውስጥ ማምረት ተችሏል። እኚህ እውነታዎች ኢትዮጵያ ከኤርትራም ሆነ ከየትኛውም የውጭ አካል የሚሰነዘርባትን ጥቃት በብቃት ለመከላከል ያስችላታል ተብሏል። አርፋችሁ የማትቀመጡ ከሆነ ጠቅለለን እናጠፋችኋለን የሚል ምላሽ እየተሰጠ ነው ሲል ህወሓት የፌዴራል መንግስቱን ከሰሰ። ፓርቲው አክሎም የኢትዮጵያ መንግስት የፕሪቶሪያውን ውል በመጣስ እንዲሁም የእርስ በርስ ግጭት ለመቀስቀስ ጥረት በማድረግ ላይ ነው ብሏል። ህወሓት ካለፈው ሳምንት ጀምሮ ብሔራዊ አንድነት፣ የትግራይ ህልውናና አንድነትን ለማረጋገጥ በሚል መሪ ሀሳብ በተለያየ ደረጃ የሚገኙ ካድሬዎችን በተለያዩ የክልሉ ከተማዎች እያወያየ እንደሚገኝ ጀርመን ድምጽ ዘግቧል። የውይይቱ ዓላማ ብሔራዊ አንድነትን በማጠናከር በክልሉ ላይ ተጋርጧል የተባሉ አደጋዎችን ለመመከት ያለመ ፖለቲካዊ ትግል ለማድረግ እንደሆነ በዘገባው ተጠቅሷል። መቀሌ በነበረው የውይይት መድረክ የተሳተፉ 700 የፓርቲው ካድሬዎች የኢትዮጵያ መንግስት እየተከተለ ነው ያሉትን አካሄድ መቃወማቸው ተሰምቷል። የኢትዮጵያ መንግስት በዓለም ፊት ተገዶ የፈረመውን የፕሪቶሪያውን ስምምነት ለመፈጸም ፈቃደኝነትና ዝግጁነት ስለሌለው የውሉ ትልልቅ ይዘቶች እስካሁን ሊፈጸሙ አልቻሉም መባሉን ዘገባው አመላክቷል። የፌዴራል መንግስት የትግራይ ህዝብን ለመጉዳት ሲጠቀሙበት የነበረው መዝጋትና ከበባ በተለያየ መንገድ እየቀጠለ ነው ሲል ከሷል። ከዚህ በተጨማሪ የትግራይ ህዝብ ወደ እርስ በርስ ጦርነት ለማስገባትና አንድነቱን ለመሸርሸር በአፋርና ምዕራብ ትግራይ ታጣቂዎችን እየመለመለ እያሰለጠነ እንዲሁም እያስታጠቁ ነው ማለቱን ከዘገባው መመልከት ተችሏል። ታዛቢዎች ህወሓት ለሐሳብ ልዕልናና ለዲሞክራሲ ያልቆመ ድርጅት በመሆኑ የትግራይ ደቡባዊ ዞንና ከጦሩ ያፈነገጡ የትግራይ የሰላም ኃይሎች የሚባሉ ቡድኖች እንዲቋቋሙ ሆኗልም ብሏል። የኢትዮጵያ ሉዓላዊነት በመናድን ከሻቢያ ጋር ለጦርነት እየተዘጋጀ ባለበት በዚህ ሰዓት እንዲህ አይነት መግለጫ ማውጣቱ አነጋጋሪ ነው ብሏል። ታዛቢዎቹ አክለው ቡድኑ በጦርነት በመሸነፉ ምክንያት ተገዶ የፈረመውን ስምምነት ከስምምነቱ ቃልና አውድ ውጪ የራሱን ትርጉም በመስጠት እየተንቀሳቀሰ መሆኑ የፕሪቶሪያው ስምምነት እንዳይፈጸም ህወሓት እንቅፋትና ሳንካ ሆኗል በማለት አስተያየት ሰጪዎቹ ጠቁመዋል። ዶክተር በድሉ አቅጅራ ግዕዝ የሞተ ቋንቋ ነው፣ ግዕዝ ለተማሪዎች መሰጠት የለበትም ማለታቸው ውዝግብ አስነሳ። ዶክተሩ የግዕዝ ቋንቋን ለተማሪዎች መስጠት እርባና ቢስ ነው ማለታቸው ተቃውሞ አስነስቶባቸዋል። ሌሎች ምሁራን ቋንቋው መሰጠቱ አግባብ ነው እያሉ ናቸው። በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋና ስነ ጽሑፍ ትምህርት ክፍል መምህር የሆኑት ሙሉ ሰው አስራቴ የተግባራዊነቱና የአፈጻጸም ሂደቱ ላይ ጥያቄ ቢኖራቸውም ቋንቋው እንደ አንድ የትምህርት አይነት መሰጠቱ በበጎ ነው የሚያዩት። ግዕዝ ለኢትዮጵያ ነባር የቅርስ ቋንቋ ነው። አውሮፓያኑ ላቲንም ግሪክንም የግሪክ ቋንቋ፣ እስራኤሎች ዕብራይስጥ፣ ህንድ ሳንስክሪት እንዳላቸው ሁሉ ኢትዮጵያ ስልጣኔ፣ ቅርሷ፣ ታሪኳና እውቀቷ በሙሉ የተከሟቸው ቋንቋ በመሆኑ መሰጠት አለበት ይላሉ። በዚያ ዩኒቨርሲቲ በቋንቋና ስነ ጽሑፍ መምህር እንደዚሁም ደራሲ የሆኑት ዶክተር በድሉ አቅጅራ ግን ከመምህር ሙሉ ሰው የተለየ አቋም አንጸባርቋል። ግዕዝ የሞተ ቋንቋ ነው የሚሉት መምህር በድሉ ይህን ቋንቋ እንደ አንድ የትምህርት አይነት ከ3ኛ ክፍል ጀምሮ መስጠት እርባና የለውም ብለዋል።
አንድ ቋንቋ ከ25000 በታች ተናጋሪ ካለው አደጋ ውስጥ እንደሆነ የአፍ መፍቻ ተናጋሪ ከሌለው ደግሞ ሞቷል እንደሚባል የሚናገሩት መምህሩ ይህንን የሞተ ቋንቋ ከታች ክፍል ጀምሮ መስጠት የተማሪዎችን ጊዜ ማጥፋት እንደሆነም ገልጿል። መምህሩ ግዕዝ የሞተ ቋንቋ ነው ቢሉም አንድ የአፍ መፍቻ ቋንቋ የሚያደርገውንና የሚነጋገርበት ሰው መጥፋቱ ቋንቋውን እንደማይገድለው የሚናገሩ ሌሎች የዘርፉ ባለሙያዎችም አሉ። ለዚህም አንድ ተናጋሪ ያለው ቋንቋም ቢሆን ተጨማሪ ተናጋሪዎች የማፍራት እድል ይኖራል የሚል ምክንያትን ይሰጣሉ። አንድ ቋንቋ ሞተ ለማለት የሚያስችለው ስለዚያ ቋንቋ ምንም አይነት ጥንታዊ ታሪክ መናገር የሚችል ሰው ማግኘት ሳይቻል ሲቀር ነው ሲሉም ይሟገታሉ። በሌላ በኩል ተቃውሞ የበዛባቸው ዶክተሩ በፌስቡክ ገጻቸው ሞቱ የሚባሉት ቋንቋዎች ከዩኒቨርሲቲ ውጭ አይሰጡም፣ እናንተ ስለማታውቁ ነው እኔ ማወቅ የኔ ጉዳይ ብለው የለጠፉ ሲሆን በዚህም ላቲን፣ ሳንስክሪትና የጥንት ግሪክ መሰል ቋንቋዎች ዛሬም ድረስ ከአንደኛ ጀምሮ እየተሰጡ አይገኙም ብሏል። ሌላ አስተያየት ሰጪ ግን እነ ጀርመን፣ እንግሊዝ፣ ቻይና፣ ሩሲያና ሌሎች ሀገራት የትምህርት ክፍል አዋቅረው ወይም በተጓዳኝ ለልጆቻቸው እያስተማሩ ነው። ከዚህ ባለፈም ደግሞ እንደ ላቲን፣ ሳንስክሪትና መሰል የጥንት ቋንቋዎች ከአንደኛ ደረጃ ጀምሮ እየተሰጡ ይገኛሉ ብለዋል። እነዚህ ሀገራት ያላቸውን ዓለማዊ ተጽዕኖ ከግምት ውስጥ በማስገባት ለምን መረጡት የሚለው መታሰብ አለበት። የሚጠቅም ነገር አለ ብለው አስበው ከኋላ ተነስተው ከጀመሩት እኛ ባለቤቶቹ ቋንቋውን ለትውልድ ብናስተላልፈው ምንም ችግር የለውም ሲሉ ተናግረዋልም። የቢሾፍቱ አውሮፕላን ማረፊያ ሲጠናቀቅ የቦሌ አውሮፕላን ማረፊያ ለሀገር ውስጥ በረራዎች ይውላል ተባለ። አየር መንገዱ ከዓለም ስመ ገናናዎች አንዱ ያደርገዋልም ተብሏል። በአፍሪካ ግዙፉን አውሮፕላን ማረፊያ እንደ አውሮፓውያን አቆጣጠር በ2030 አጠናቆ አገልግሎት ለማስጀመር ግብ መያዙን የኢትዮጵያ አየር መንገድ አስታውቋል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ በ2018 ለማስጀመር ዝግጅቱ እንደተገባደደና በስፍራው ይኖሩ የነበሩ አርሶ አደሮችን ወደ አዲስ ቦታ ለማዛወር እየተገነቡ ያሉ ቤቶች እየተጠናቀቁ መሆናቸውንም ገልጿል። የሚገነባው አዲስ ማረፊያ እጅግ ዘመናዊ ተርሚናል እንደሚኖረው ከዓለም ታላላቅ አውሮፕላን ማረፊያዎች ተርታ እንደሚሰለፍና አየር መንገዱ ከዓለም ስመ ገናናዎች አንዱ እንደሚያደርገው ዋና ስራ አስፈጻሚው ተናግሯል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ወደ ስራ ሲገባ የቦሌ አውሮፕላን ማረፊያ ማሻሻያ ተደርጎለት ለሀገር ውስጥ በረራዎች እንደሚውል ዋና ስራ አስፈጻሚው አክለው ተናግረዋል። ግብጽ የአረብ ኔቶ እንዲቋቋም ሀሳብ አቀረበች። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የአረብ ሀገራት የራሳቸውን ወታደራዊ ጥምረት እንዲያቋቁሙ የሚጠይቅ ምክረ ሀሳብ ማቅረባቸውም ተገልጿል። አልአክባር የተሰኘው የሊባኖስ ጋዜጣ ባቀረበው ዘገባ ግብጽ ይህንን ምክረ ሀሳብ ያቀረበችው በመካከለኛው ምስራቅና በአፍሪካ ቀንድ ለደህንነት ስጋት የሆኑ ጉዳዮች እየጨመሩ መጥቷል በሚል ነው። የአረብ ሊግ በንግድና ኢንቨስትመንት ላይ ትኩረቱን ያደረገ ተቋም መሆኑን የገለጸችው ግብጽ በመሆኑም ለተፈጠረው የደህንነት ስጋት መፍትሄ እንዲሆን ወታደራዊ ጥምረት እንዲፈጠር ጠይቃለች። ይህም እንደ ኔቶ አይነት ወይም የአሜሪካ የአፍሪካ ኮማንድ ፖስት አይነት ቅርጽ እንዲኖረው ማለቷንም ዘገባው አስታውቋል። ግብጽ ይህንን ሀሳብ አሁን ታንሳው እንጂ እቅዱ ከዛሬ 10 ዓመት በፊት በአጀንዳነት የቀረበ ነበር። በማርች 2015 ማለትም የየመን የእርስ በርስ ጦርነት በተነሳበት ወቅት የአረብ ሀገራት የራሳቸውን ወታደራዊ ጥምረት ለመመስረት የሚያስችል ሀሳብ አቅርበው የተወያዩበት ቢሆንም በጥምር ኃይሉ ስልጣን ላይ መስማማት ሳይችሉ መቅረታቸው ይታወሳል። አሁን የግብጽ ፕሬዝዳንት አጀንዳውን በድጋሚ ያቀረቡ ሲሆን በጉዳዩ ላይ በዶሃ እየተካሄደ ባለው የአረብና ሙስሊም ሀገራት ጉባኤ ከተገኙ መሪዎች ጋር እየተወያዩ እንደሚገኙ ዘገባው አስታውቋል። ፕሬዝዳንት አልሲሲ በዚህ እቅዳቸው 22 የአረብ ሀገራት የጥምረቱ አባል እንደሚሆኑ ግምታቸውን ያስቀመጡ ሲሆን እያንዳንዱ አገር ካለው ሀብት፣ ህዝብ ብዛትና ወታደራዊ አቅም በመነሳት ወታደሮች ገንዘብ እንዲያዋጡ የሚል ሀሳብም አስፈረዋል። ለመነሻነትም በአዲሱ የአረብ ጥምር ኃይል ውስጥ ግብጽ 20 ሺህ ወታደሮችን ለማዋጣት ፈቃደኛ መሆኗን መናገራቸውን ዘገባዎች አመላክተዋል።
በቲክቶክ ጉዳይ አሜሪካና ቻይና ወደ ስምምነት እየተቃረቡ መሆናቸው ተገለጸ። የአሜሪካ የግምጃ ቤት ኃላፊው ስኮት ቤንሰንት እንዳስታወቁት በቲክቶክ ዙሪያ ሁለቱ ሀገራት እያደረጉት ያለው ድርድር ጥሩ ውጤት እያሳየ ይገኛል። እኚህ ባለስልጣን ይህንን መግለጫ የሰጡት አሁን በሚገኙበት ማድሪድ ሲሆን በዚህ ከተማ ውስጥ ከቻይና ጋር ድርድር እያደረጉ ናቸው። የቻይና ምክትል ጠቅላይ ሚኒስትር በድርድር ላይ መገኘታቸውም ተገልጿል። የድርድሩ ዋና አጀንዳ በንግድና በቴክኖሎጂ ዙሪያ ሁለቱ ሀገራት የፈጠሩትን ልዩነት የተመለከተ መሆኑንም ኤኤፍፒ ዘግቧል። ስኮት ቤንሰን ለዜና አውታሩ ሲናገሩ በውይይታችን ላይ የቲክቶክ ጉዳይን ጨምሮ እየተነጋገርን ሲሆን በጣም መቀራረብ እየፈጠርን ነው ብለዋል። በጉዳዩ ላይ ያለውን ልዩነት እንፈታለን የሚል ተስፋ አለኝ። ነገር ግን በቲክቶክ ዙሪያ የማንስማማ ቢሆን እንኳን በሁለቱ ሀገራት ባለው ግንኙነት ላይ የሚፈጥረው ነገር አይኖርም ብለዋል። በአሜሪካ ውስጥ የቲክቶክ እገዳ የተጣለበት ሲሆን አሁን እየሰራ ያለው ፕሬዝዳንት ትራምፕ በሰጡት የማራዘሚያ ጊዜ ነው። ይህ የተጠቀሰው ቀነ ገደብም የፊታችን ሮብ የሚጠናቀቅ መሆኑ ይታወቃል።